አብርሽና ሄርሜላ ከሀገር ሊወጡ እንደሆነ ደብዳቤ ጽፎ ለሩታ ልኳል ማለት ነው። የአብርሽ ጓደኞች ግን አላማቸው ምን እንደሆነ ምንም ሊገባኝ አልቻለም። የእውነት እንደው ልብ ብላችሁ አስተውላችሁ ከሆነ ሩታና አብርሽ የራሱን ሕይወት ይዞ እንዲመራ አይፈልጉም። እድገት ሩታና አብርሽ አንድ ላይ ከሆኑ ምን ሊፈጠር እንደሚችል ታውቃላችሁ። ሰርተውም እዚህ የደረሱ ልጆች ናቸው። ለምን በመሀላቸው ላይ ገብተው እንደሚላላኩ እንደ ጨው እንደሚላላሱ አላውቅም። ሰላም ውድና የተከበራችሁ ዳያነት ቻናል ቤተሰቦቼ እንዴት ናችሁ? እንዴት ዋላችሁ? እኔ ያለው እግዚአብሔር ይመስገን ሰላም ነኝ። እናንተም በያላችሁበት ሰላም እንደምትሆኑ ባለሙሉ ተስፋ ነኝ። ውዶቼ ለዳያነት ቻናል አዲስ የሆናችሁ ኮሜንት፣ እንዲሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ውዶቼ። ነባሮቹም ላይክ እና ሼር እንዳይረሳ። እንግዲህ ያው እንደምታዩት ነው። የአንዱ ትዳር ተስተካከለ ስንል የአንዱ ደግሞ እየተበጠበጠ ነው ያለው ማለት ነው። እንግዲህ ይሄ ዩቲዩብ ዶላር እንግዲህ ህዝቡን አስክሮታል ማለት ይቻላል ባጭሩ። እንግዲህ እኔ ግራ የገባኝ ነገር የእውነት ነው የምላችሁ የአብርሽና የሄርሜላን ሁናቴ ሳይ የሩታን ሁናቴ ሳይ አንደኛ ሩታ ለጠላት በር እየከፈተች ነው። ሁለተኛ አብርሽ ወደ እሷ ሲሄድ ልጁን ሊያይ ሲሄድ መፍቀድ ነበረባት። ክብርም ልሰጠው ይገባል። በዚህ ልክ እያወረደችው ወንድ ልጅ ደግሞ ታውቃላችሁ የተሻለች ሴት ታገኘ ይሄዳል። ይሄን ማንም ሰው የሚያውቀው ነው። የወንዶች ባህሪ ነው ሲጀመር። አንድ ሴት ካልተመቸቻቸው ሁሌ የምትጨቀጭቃቸው ከሆነ የምጠረጥር ከሆነ ጭቅጭቅና ንትርክ የምታበዛበት ከሆነ የምሬን ነው የምላችሁ ሰላም የምሰጠው ፍቅር የምሰጠው ክብር የምሰጠውን ሴት ይፈልጋል ወንድ ልጅ። ደግሞ ወንድ ልጅ በክብሩ አይደራደርም። ይሄ ማንም የሚናገረው ነገር ነው። ሴቶችም እናውቃለን፣ ወንዶችም ያውቃሉ። ስለዚህ ሩታ ደግሞ ለአብርሽ ክብር አልሰጠችውም፣ እንደ እውነት ካወራን ማለት ነው። ስለዚህ በር የምትከፍተው ሩታ ነች፣ የምታበላሸው ሩታ ነች ብዬ ነው የማስበው። ሴት ልጅ ሲጀመር በተፈጥሯችን እኛ ብልሃተኞች ነን፣ እግዚአብሔር ሲፈጥረን ማለት ነው። ስለዚህ ትዳሯን ወደ ራሷን መመለስ እየቻለች ለመጣላት ሁሉ ለተላከላት ሁሉ መልስ ስትሰጥ ነገሩ እየከረረ እየሄደ ነው ማለት ነው። እና ሄርሜላን በዚህ ልክ ሴትነቷን ክብሯን ልታጣ ለምን እንደቻለች አላውቅም። የእውነት ነው የምላችሁ። ለውም ለአብርሽ እኔ ይቅርታ ሰው እየናቅኩ አይደለም። ምክንያቱም ለልጁ አባት መሆን ያልቻለ ለእኔ የትዳር አጋሪ ይሆናል ብዬ ነው ወደ እሷ አልሄድም ሲጀመር ማለት ነው። በእርግጥ ለሩታ ምንም ያጓደለባት ነገር የለም። እንደ ዩቱብ ላይ እንደሚሰራ ሰው የዩቱብ ሰው እንደመሆናቸው ሩታም ልትረዳው አልቻለችም። ስራ ነው ተብሎ ደግሞ በስራ ነው የተገናኙት ተብሎ እንዳይያዝ የሩታን እንትና ይቅርታ ወይ ጉንጉድ ቸኮልኩ አይደል። የአብርሽና የሄርሜላ ሁኔታቸው በጣም መንገድ የሳተ ነው። ገባችሁ? ስለዚህ እኔ ሩታን ቢያደርገኝ እኔ በሷ ቦታ ላይ ቢሆን ሩታ ያደረገችውን እንደማደርግ ምንም ጥርጥር የለውም። ግን ደግሞ እኔ የጓደኞቹ ማሽቃበጥ ነው ምንም ያልገባኝ ነገር። ደብዳቤ ስጥ ሲባል ደብዳቤ ይዞ የሚንከረፈፍ ጓደኛ። እውነት ሩታና አብርሽ አንድ ላይ እንዲሆኑ ፍላጎት ቢኖራቸው ኖሮ ተው አብርሽ፣ ይሄ የምታደርገው ነገር ትክክል አይደለም። እንዴት ደብዳቤ ትሰጣለህ? እንዴት ደግሞ ተሌላ ሲጋር አገር ለቀህ ትወጣለህ? ልጅህ ክርስትና አልተነሳም። አንደኛ ሚስትህ ገና ከራስ ቤት አልወጣችም ብለው መናገር ሲችሉ የተላካላ የተሰጣቸውን ሁሉ ይያዙ የሚጎተቱን የጓደኞች ናቸው ልል አልችልም። ለአብርሽ ጠላት ናቸው ብዬ ነው የማስበው። አንደኛ ትዳራቸው እንዲቆም አይፈልጉም፣ ወይም ደግሞ እንዲለያዩ ይፈልጋሉ። ስለ እውነት ለመናገር ይሄ አቤል የሚባለው ኧረ በስመ አብ እሱ በግልጽ ነው። በቃ በግልጽ ሩታን ትተህ ከሄርሜላ ጋር አሁን በቃ ሩታ ላንተ ክብር አትሰጥህም። ክብር የምትሰጥህን ሴት መርጠህ ከእሷ ጋር መቀጠል አለብህ። ብቻ የሙጥኝ እንዲህ ጋይስ፣ እስኪ ልብ ብላችሁ አስተውሉ። የእውነት ጠላት ከሩቅ አይመጣም። በነገራችን ላይ ያወቃችሁት ያመናችሁት በእጃችሁ እየበላ እየጠጣ ሰው ነው እናንተን ጉድጓድ ቆፍሮ ሊቀብራችሁ የሚዘጋጀው። ስለ እውነት ለመናገር አሁን ይሄ ከአብርሽ ጋራ ሁሉም ሆ ብሎ የሚያጨበጭቡት አንድ ትዳር ያለው አይደሉም። ይሄ ላጤን ትዳር የላቸውም። እነዚህ ላጤ ናቸው። አብርሽ የነሱን ጎዳና እንዲከተል ይፈልጋሉ ይመስለኛል። አስመሰለባቸው እንጂ ለአንድ ተራሩት አብርሽ የነሱን ጎዳና እንዲከተሉ የማይፈልጉ ሰዎች ቢሆኑ በትዳሩ ላይ እንዲጸና የሚፈልጉ ቢሆኑ አብርሽን ተው፣ ከሄርሜላ ጋር ያለህን ግንኙነት አቁም። ልክ ይሄ ትንሹ ነው ማነው የሚባለው አንጡልኝ፣ ማነው ስሙ? ዛሬ እንደውም ከሄርሜላ ጋር ሰርቷል። ትንሹ ነው ማን እሱ ነው። አሁን ሄርሜላን ውጪ ከህይወታቸው እያለ ሲል የነበረው እሱ ነው። እነዚህ እኮ እንደዚህ ነው ይሄዱና ሩታ ጋር ልክ የአብርሽን ሄደው ሩታ ጋር ያወራሉ። የሩታን ወስደው አብርሽ ጋር ነገር ማመላለስ ነው ያዙት ጋይስ። እና
አብርሽ ወደ ቀልብ ብትመለስ ይሻልሃል። የእውነት ትዳርህን፣ ልጅህን፣ ለዛውም መጀመሪያ ልጅ የበኩር ልጅህ የእውነት ምን ያህል ጨካኝ ብትሆን ነው በዚህ ልክ ልጅህን እንዴት አስቻለ? የእውነት የመጀመሪያ ልጅ እኮ ይናፈቃል ታውቃላችሁ። ስለዚህ ወደ ትዳርህ ተመለስ። እነዚህ አንጃ ግራንጃ የሚያበዙት ጓደኞችህን ወደ ጎን ትተህ ወደ ትዳርህ ብታመራ ይሻልሃል። ሄርሜላ እናንተ ደግሞ የሁለት ዓለም ሰዎች ናቸው። አትመጣጠኑም። ባለባበስ ራሱ አትመጥንህም።